ማንም የተጠማ ቢኖር ወደኔ ይምጣ። በእኔ የሚያምነው መጽሐፍ እንደሚል የሕይወት ውሃ ምንጭ አለ በሆዱ ውስጥ ነው መከፍተዋል። አለት ውሃ አወጣ። ተመላለሰው ሄደው ነው የጠጡት። አሁንስ ሆዷችሁ ውስጥ ነው ማድረገዋል። መጽሐፍ እንዳለ ማለት ምን ማለት ነው? ብሉይ ኪዳን ላይ ያለ ማለት ነው ትርጉሙ። በላይ ላይ እንደወደድክ ሰራ ብለህ ራስህን ከሰጠኸው ያጥለቀልቃል። አንድ በጣም ምፈራው ቃል አለ፣ እቋሪው አይፈወስም የሚል ቃል አንብባችሁ። የሕይወት ውሃ ምንጭ ከውስጡ ይፈልቃል። ውሃ ስል መቼስ ያው ይገባቸዋል፣ እችቶ አይደለም፣ ሆሊ ስፒሪት። ሰዎቹ እጃቸውን ብድግ አድርጉ ነው ወንድሞቹ ምን እናድርግ ሲሏቸው ንስሐ ግቡ በጌታ እመኑ አላቸውና የመንፈስ ቅዱስ ስጦታን ተቀበሉ አላቸው። ምክንያቱም በእኔ የሚያምን ያለው ኢየሱስ። ይሄንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን። ኢየሱስ በኋላ ላይ መጣ ይላል። በበዓሉ የመጨረሻ ቀን ላይ መጣ። በሰባተኛው ቀን ውሃ ከምንጭ ሄደው ቀድተው አምጥተው የሚጠጡበትና የሚያፈሱበት ሰዓት ላይ ኢየሱስ መጣ። በዓሉ ላይ የመጨረሻው ቀን ላይ ቀስ ብሎ ኢየሱስ መጣ። ሕዝብ ሁሉ በተሰበሰበበት መካከል ኢየሱስ በመካከላቸው ድንገት ተገኘ። ማን እንደሆነ በዓሉ ላይ ተናገረ። እርሱ ኢየሱስ ክርስቶስ እንደሆነ ተናገረ። እኔ የምትጠብቁት ክርስቶስ ነኝ አለ። እኔ ነኝ ክርስቶስ፣ እኔ ነኝ መሲሁ ብሎ ተናግሮ ነው ቅድም ያነበብኳትን በበዓሉ የመጨረሻ ቀን በሰባተኛው ቀን ላይ ጌታ ኢየሱስ ክርስቶስ ወደ በዓሉ መጣና ድምፁን ከፍ አደረገ ይላል። ጌታ ኢየሱስ ክርስቶስ እያገለገለ ወይንም ይህንን ንግግር እየተናገረ ያለው እንደዚህ አይነት አዳራሽ አይደለም፣ ሜዳ ነገር ነው። ሜዳ ነው። ሜዳ ደግሞ ድምፅ ይበትናል በራሱ። ቀጥሎ በዓል ነው፣ ትርምስ ነው፣ በጣም ብዙ ህዝብ ነው ያለው። ኢየሱስ በዛ መሃል ሁሌ ጌታ ኢየሱስ ክርስቶስ ካለ ሐሳብ ይወስዳል። ከምንም ነገር ውስጥ ሆናችሁ ኢየሱስ ከመጣ አቴንሽናችሁን ይሰርቀዋል እና ምንም ነገር እያደረጉ ድንገት ኢየሱስ ከመጣ ሁሉም ሰው አይኑን ኢየሱስ ላይ ነው የሚያደርገው እና ሁሉም አይኑን ወደ ኢየሱስ መጣ ያ ሰውዬ ይባባላል። ያ ነብዩ መጣ፣ እርሱ ክርስቶስ ነው አሉ አንዳንዶቹ። ቀጥሎስ እንዴት ክርስቶስ በዚህ አይነት መንገድ ሊመጣ ይችላል አሉ ሌሎቹ። በዙ መካከል መከፋፈል እስኪሆን ድረስ እና ሲመጣ አቴንሽናቸውን ወሰደው እና ድምፁን ከፍ አድርጎ ማለት ኢየሱስ ጮኸ ማለት ነው። በጣም ያስገርማል በእውነት ኢየሱስ ጮኸ እና ጮሆ የተናገረው ቃል ሁሉም በምድረ በዳ አባቶቻቸው እንደተጠሙ ቀጥሎም እግዚአብሔር ደግሞ ከምንጭ እንዳረካቸው እያሰቡ ባሉበት ሰዓት ጌታ ኢየሱስ ክርስቶስ አንድ ቃል ተናገረ። ማንም የተጠማ ቢኖር። ይሄ የምስራች ነው። ምክንያቱም አባቶቻችን በምድረ በዳ በጥም ተቃጥለዋል ብለው መጠማታቸውንና እግዚአብሔር ውሃ አቅርቦ እግዚአብሔር ምንጭ ከፍቶ ከደረቅ አለት በተአምራት እግዚአብሔር እንዳጠጣቸው ሲያስቡ ጌታ ኢየሱስ ክርስቶስ ድምፁን ከፍ አድርጎ ማንም የተጠማ ቢኖር ሲል አንደኛ አውዳዊ ነው፣ ኮንቴክስቹዋል ነው። በዓሉ የጥምና የርካታ በዓል። ድምፁን ጮ ማንም የተጠማ ቢኖር ሲል የበለጠ አይናቸውን ኢየሱስ ላይ ያደርጋሉ። የበለጠ ኢየሱስን ያዩታል። ምን ሊለን ነው? የዘውልቁን ታሪክ መልሶ ሊሰብከን ነው ሲሉ ማንም የተጠማ ቢኖር ወደኔ ይምጣ። ስሙን ሙሴ አባቶቻቸው በጥም ሲቃጠሉ ወደ እኔ ኑ አይደለም ያለው፣ ወደ አለቱ ነው የወሰዳቸው። ኢየሱስ ወደ ሆነ ቦታ አይደለም የሚጠቁመው፣ ወደ እኔ ይምጣ። ኑ ማንም የተጠማ ቢኖር ወደ እኔ ይምጣ። የሕይወትን ምንድነው የሚለው? በእኔ የሚያምን መጽሐፍ እንዳለ ማለት ምን ማለት ነው? ብሉይ ኪዳን ላይ ያለ ማለት ነው ትርጉሙ። ምክንያቱም ኢየሱስ ሜንሽን እያደረገ ያለው ስክሪፕቸር ነው። ጌታ ኢየሱስ ወደ ኋላ ተመልሶ ጥቅስ እያስገባ ነው ለሚናገረው ነገር። በእኔ የሚያምን ይሄ አሁን ነው። መጽሐፍ እንዳለ ያለፈ ጊዜ ነው። ለምናገረው ለዚህ ነገር የመጽሐፍ ቃል አለኝ ይላል ኢየሱስ። he was man of scripture አይደል? የመጽሐፉ ሰው ነው ኢየሱስ። መጽሐፍ ቅዱስ ላይ ወክ ያደረገው እሱ ነው። ማንም የመጽሐፉ ሰው የለም። መጽሐፍ ቅዱስን ሰው ሊተረጉመውና ሊያብራራውና ሊሰብከው ይችላል። ኢየሱስ መጽሐፍ ቅዱሱን ተራምዶታል። የተጻፈው በሙሉ ስለሱ ነው። እሱ እግሩን ብድግ እያደረገ ሲራመድ ከዘፍጥረት ጀምሮ እስከ ሚልኪያስ ድረስ ወክ አድርጎታል። የመጽሐፉ ሰው ነው። ከዚህም በኋላ የሚጻፈው ደግሞ ስለሱ ነው፣ ወንጌላት ላይ ስለሆነ። መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል እና ጌታ ኢየሱስ ክርስቶስ የእግዚአብሔር ስጦታ የሆነውን ውሃ አይደል እያወራ ያለው። ናቹራል ስለሆነ ውሃ ብቻ ሳይሆን ስለ መንፈስ ቅዱስ እኮ እያወራ ነው። የእግዚአብሔር ስጦታ የሆነውን ውሃ አጠጪኝ የሚልሽ ማን እንደሆነ ብታቂ ኖሮ አንቺ ትለምኙ ነበር ብሎ ቀጥሎ እሱ ምን ይሰጥሻል ነው ያላት?
እኔ እየጠየቅኩሽ ያለሁት ኖርማል የሚጠጣ ውሃ ነው። አሁን ብጠጣ ከተወሰነ ሰዓት በኋላ ተመልሶ ይጠማኛል። ውሃ ጠጪኝ የሚልሽ ግን ማን እንደሆነ ብታውቂ እርሱ ደግሞ የሕይወትን ውሃ ይሰጥሻል። ከሆድሽ ውስጥ አይደል ያላት ይፈልቃል የሕይወት ውሃ። ማንም የተጠማ ቢኖር መጽሐፍ እንደሚል በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ምንጭ ከውስጡ ይፈልቅ። ተመላላሽ አይሆንም። ቋሚ ነገር እሰጠዋል። ሁሌ እየሄደ አይቀዳም። ምንጭ ሆድ ውስጥ ነው መከፍተዋል። ጌታ ላይ ተተከሉ። እውነቴን ነው የምላችሁ። ከሰው ጋር አያያዝ ሕይወታችሁ ከጌታ ጋር አድርጉት። ግጠሙ ጌታ ላይ። ኢየሱስ እንደዚህ አለ፣ በሆዱ ውስጥ አለ በእኔ የሚያምነው መጽሐፍ እንደሚል የሕይወት ውሃ ምንጭ አለ በሆዱ ውስጥ ነው መከፍተዋል እሰጠዋለሁ አለ። እነሱ አሁን ምን ያደርጋሉ መሰላችሁ? ሮጠው ሄደው ወንዝ ሄዱና ውሃ ቀድተው ይመጡና ይጠጣሉ። ከሆነ ቦታ ነው ምንጩ። እኔ አሁን አዲስ ኪዳን ነው እናንተ ውስጥ ነው ማረጋው አለ ኢየሱስ። ከሆነ አለት እየሄዳችሁ አትቀዱም፣ እናንተ ውስጥ ነው መከፍተዋል። የብሉይ ኪዳኑ እኮ ተአምር እኮ በጣም አስደናቂ ነው። ሊሆን እኮ አይችልም እግዚአብሔር ካላረገው። አለት ውሃ አወጣ። አዎ ተመላለሰው ሄደው ነው የጠጡት። አሁንስ ሆዷችሁ ውስጥ ነው ማረጋው። አትሄዱም የሆነ ቦታ። ምን ማለት ነው? እኔ ገብቼ አድራለሁ ነው እኮ አይደል? የሆነ ነገር አደርጋለሁ እኮ አይደለም። እኔ ገብቼ አድራለሁ ወይንም መንፈስ ቅዱስ በእናንተ ድዌል ያደርጋል እኮ። ቀጥሎ ተናገረ፣ ጨረሰው እኮ ኢየሱስ። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ውሃ ስል መቼስ ያው ይገባቸዋል። እችቶ አይደለም፣ ሆሊ ስፒሪት ጌታ ኢየሱስ ክርስቶስ ከሆዱ ውስጥ ይፈልቃል ማለት የማይቋረጥ የእግዚአብሔር መገኘት በዛ ሰው ሕይወት ላይ ይኖራል። የሚያስፈልገው ነገር ምንድነው? ምንጩን ቦይ መክፈት ብቻ ነው። መፍቀድ ማለት ነው። በላይ ላይ እንደወደድክ ስራ ብለህ ራስህን ከሰጠኸው ያጥለቀልቃል። አንተ ጋር ብቻ ደግሞ አይቆምም፣ አጠገቡ ወዳለው ደግሞ ይፈሳል። ከዚህም በፊት ሕዝቅኤል 47 ላይ እንዳየኑ ቤተ መቅደስ ውስጥ ይመነጫልና ቤተ መቅደስ ውስጥ ግን እኮ አይገደብም። ይወጣና ይወርዳል አይደል? ወደ አረቡ ምድር ይወርዳል ይላል። ምድረ በዳውን ያለመልመዋል። በቀኝና በግራ የሚተከለው ዛፍ በሙሉ ቅጠሉና ፍሬው ለመብል ቅጠሉ ለመድኃኒት ይሆናል ብሎ ወደ ሞተው ባህር ደግሞ ይገባል ይላል። የሞተው ባህር ይፈወሳል፣ በውስጡም ሕያዋን ፍጡራን ይበዛሉ ይላል። ውሃው እናንተ ጋር ይጀምራል እንጂ ወደ ጎረቤት ይገባል፣ ወደ ጓደኛ ይገባል፣ ወደ እናት፣ ወደ አባት፣ ወደ ወንድም፣ ወደ እህት ይፈሳል፣ ወደ ከተማ፣ ወደ አገሩ ይፈሳል። ሐዋርያት ሥራን እኮ ማየት ነው። ጌታ ኢየሱስ ክርስቶስ ይሄንን ውሃ የከፈተው ሊትራሊ ካየነው ኢየሱስ ይሄንን ውሃ የከፈተው 11 ሰው ሆድ ውስጥ ነው። 12 ነበሩ፣ አንዱ ትቶ ስለሄደ 11 ሰው ውስጥ ነው የከፈተው። ዝም ብላችሁ ግን ሐዋርያት ሥራን እስቲ እዩት። 120 ሆኑ። ከዛስ 3000 ሲጨመር ጴጥሮስ ምንድነው ያላቸው? ሰዎቹ እጃቸውን ብድግ አድርገው ወንድሞች ምን እናድርግ ሲሏቸው ንስሐ ግቡ በጌታ እመኑ አላቸውና የመንፈስ ቅዱስ ስጦታን ተቀበሉ አላቸው። አሁን ወንዙ ከ11 ሰው ወደ 120 ሰው፣ ከ120 ሰው ወደ 3000 ሰው ሄደ። ከ3000 ወደ 5000 ቀጥሎ ወደ ከተማ፣ ከዛስ እንደ አገር ወደ እስራኤል አልበቃለ ወደ ሮም አልበቃለ ወደ አፍሪካ፣ ኤዥያ፣ ዩሮፕ። አሁንስ ይሄው ዘንድሮ እዚህ አዲስ አበባ ወንዙ ሄያጅ ነው። አንድ በጣም ምፈራው ቃል አለ፣ እቋሪው አይፈወስም የሚል ቃል አንባችሁ። ወንዝ ማለት አንድ ቦታ የማይቆም ነው። ወንዝ ከረንት አለው፣ ሁሌ ሄያጅ ነው ወንዝ። ስለዚህ እንትን አያጠቃውም ማለት ዲኬ ምናምን አይበላሽም። ቁጭ የሚል ፍሎ የሌለው ነገር ግን የመበላሸት እድሉ አሁን የተለያየ ነገር ይይዛል፣ ውስጡ የተለያየ ነገር ይፈጥራል። ውሃው ይበላሻል። ከዛስ እንደው ብታስወግዱ ጥሩ ነው። የተለያዩ ነገሮች መራቢያ ይሆናል። እና ጌታ ኢየሱስ ክርስቶስ ምንጭ አለ። ምንጭ ሁል ጊዜ ሄያጅ ነው፣ ይወጣል ማለት ነው። ያለቀለት አምላክ ነው እኛ ውስጥ ያለው። እኛንን የምናድገው ይመነጫል ማለት ምንድነው? ትጨምራለህ ነው። ወደ ሙላት ይመጣል፣ ይቆጣጠራል። በክርስቶስ ኢየሱስ ያመናችሁ ይሄንን ኤክስፔሪየንስ እያረጋችሁ ካልሆነ ዛሬ ጀምሩ ይሄን ኤክስፔሪየንስ ማድረግ አለባችሁ። ህይወታችን መድረቅ የለበትም። በጌታ ሆነን ካመንን ህይወታችን ከድርቀት ነፃ መሆን አለበት። ከጥም ወደ እርካታ መቀየር አለበት። ምክንያቱም በእኔ የሚያምን ያለው ኢየሱስ ይሄንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን፣ በጌታ ማመን ብቻ በዚህ ህይወት ለመኖር የመጀመሪያም የመጨረሻ መመዘኛ ነው። ክብር ለኢየሱስ ይሁን። ስለዚህ ህይወቴ ላይ በጣም ድርቀት አለ፣ አስቸግሮኛል የምትሉ ሰዎች መድኃኒቱ ይሄንን ምንጭ እዚህ ውስጥ እንዲከፍተው መፍቀድ። ይሄ ምንጭ ከተከፈተ አንተ አትጠቁመውም፣ አንተ አትመራውም፣ ይወርስሃል፣ ይይዝሃል፣ ይቆጣጠርሃል። ሁሌ ፍሬሽ ነው የምትሆን። መንፈስ ቅዱስ ጋር አብሮ የሚውል ሰው ያስታውቃል። አይቆራረጥም ህይወቱ። ሁሌ ፍሎዋል፣ ሁሌ እሳት ነው፣ ሁሌ ሪቫይቭድ ነው፣ ሁሌ ወንጌል ሰባኪ ነው፣ ሁሌ በክርስቶስ ኢየሱስ የሚደነቅ ነው። የመንፈስ ቅዱስ ሥራ ይሄ ስለሆነ ከሆዱ
ይፈልቃል አለ። ይህንንም ያለው በእርሱ የሚያምኑ ስለሚቀበሉት ስለ መንፈሱ ነው። ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር። የኢየሱስ መክበር ሰፊ ነው አይደል? በተለይ በዮሐንስ ወንጌል የእግዚአብሔር ክብር በእርሱ እንዲገለጥ የሚላምባቸው ዮሐንስ 9 ላይ ክብሩን መግለጥ ፈልጉ የሚል ዮሐንስ 11 ላይ፣ ከዛ ዮሐንስ 2 ላይ ነው ክብሩን ገለጠ። ክብር ዮሐንስ ወንጌል ላይ መክበር፣ ክብር የሚባሉ ተሰብስበው የሚተረጎሙት መስቀል አካባቢ ክሮስ ነው። በጣም ከጠቀለላችሁት እዛ አካባቢ ነው። ከፍ ማለት አሁን ከፍ ስል ሁሉን ወደ ራሴ እሰባለሁ የሚል ቃል አንባቸዋል። ምዕራፍ 13 ላይ ዮሐንስ ወንጌል ላይ ከፍ ስል ሁሉን ወደ ራሴ እሰባለሁ። አሁን ብዙ ጊዜ የሚመስለን ኢየሱስ ወደ አብ ሲያርግ ወደ ላይ ስለሆነ ወደ ላይ የሚስበን አይደለም የሚመስለው አይደል? ከፍ ስል ማለት ከመሬት 3 ጫማ ብድግ ብሎ ነው የተሰቀለው። ኢየሱስ ከመሬት 3 ጫማ ነው ከፍ ያለው። አድናችኋለሁ እኮ ነው እንጂ ወደ አብ ሄዳለሁ አይደለም። እሱ ሌላ ነገር ነው። እንደዚሁ ገብቷችሁ ከሆነ በጣም በጎ ነገር ነው። ግን ጥቅሱ ግን ከመሬት 3 ጫማ ከፍ ስሞት አስታርቃችኋለሁ ወደ ራሴ እሰባለሁ ማለት ድነት ይከናወናል ነው። አሜን ነው። የራሱ ያደረገን እዛ ጋር ነው። እና ዮሐንስ ወንጌል ላይ እንደነዚህ አይነት ሐሳቦች መስቀል አካባቢ ነው የሚሆኑት። እግዚአብሔር በሰው ገብቶ ለማደር የወሰነው የክርስቶስ ኢየሱስ የመስቀል ሥራ ቀን ነው። የዛን ቀን እግዚአብሔር ከኛ ጋር ታረቀ። መታረቁን የሚያሳየው እሱኛ ውስጥ ገብቶ በማደር። ስለዚህ ኢየሱስ ገና ስላልከበረ መንፈስ አልወረደም ማለት ገና ነው። ኢየሱስ ገና ቆሞ እያስተማረ ነው፣ እየሰበከ ነው። መስቀል ላይ ከሚከፈለው ክፍያ በኋላ የምንቀበለውን መንፈስ ቅዱስን ጌታ ኢየሱስ ክርስቶስ አስቀድሞ አመልክቶ ተናገረ።